በማዕከላዊ የቬትናም ጫካዎች ውስጥ ከጥንታዊ የኖራ ድንጋዮችና ጥቅጥቅ ካሉት ሞቃታማ ደኖች በታች በዚህ ምድር ላይ አለ ተብሎ ለማሰብ የሚከብድ ቦታ አለ። ይህም የሰንዶንግ ዋሻ ነው። ቬትናም በደቡብ ምስራቅ እስያ የምትገኝ ሀገር ስትሆን በሰሜን በኩል ከቻይና ጋር ተጎራባች ሀገር ናት። በቬትናም የሚገኘው ይህ ዋሻ በውስጡ የራሱን ደመና መፍጠር የቻለ እጅግ በጣም ሰፊ የሆነ ዋሻ ነው። በጣም ያረጀና የሰው ልጅ ከመፈጠሩ ብዙ ሚሊዮን ዓመታት በፊት የራሱን ደን፣ ወንዞች እና ብርቅዬ የሆኑ የእንስሳ ዝርያዎችን በውስጡ የያዘ ነው። በየሀገሩ ከሚገኙ ዋሻዎች በአይነቱ እጅጉን የሚለይ ነው። ይህ የምድራችን ትልቁ ሰንዶንግ ዋሻ ነው። ለብዙ ዓመታት ይህ ዋሻ አልተደረሰበትም ነበር። ይኖራል ተብሎ ያልተጠበቀ ግን ደግሞ ለብዙ ሚሊዮን ዓመታት ከተፈጥሮ ጋር በህብር የኖረ ነው። ሰንዶንግ ዋሻ በመጠኑ ትልቅ ተብሎ ብቻ የሚታለፍ አይደለም። ወደ 9 ኪሎ ሜትር የሚጠጋ ርዝመት ያለውና ወደ 38.5 ሚሊዮን ኪዩቢክ ሜትር ቦታን የሚሸፍን ነው። በውስጡ ያሉት መሿለኪያዎች በጣም ግዙፍ ከመሆናቸው የተነሳ ከባለ 40 ፎቅ ሰማይ ጠቀስ ህንፃ በላይ በውስጡ መስራት የሚያስችል ከፍታ ያለው ነው። ለንጽጽር እንዲረዳን በአዲስ አበባ የሚገኘውን የኢትዮጵያ ንግድ ባንክ ዋና መስሪያ ቤትን ህንፃ በውስጡ መስራት የሚያስችል ነው። አሁን ደግሞ ሰንዶንግ እንዴት እንደተፈጠረ ብዙ ዓመታትን ወደ ኋላ ተመልሰን እንመልከት። የሰንዶንግ ዋሻ መፈጠር የጀመረው ከዛሬ 400 ሚሊዮን ዓመታት በፊት ሲሆን አሁን ላይ በጠፋና ጥንት በነበረ ውቅያኖስ ስር የነበረ መሬት ነው። ይህ መሬት ለብዙ ጊዜ በተጠራቀሙ ቅርፊቶችና አጽሞች ምክንያት በውቅያኖሱ መሬት ላይ የተደመደመ ነው። የተደመደመውም ክምችት ወደ ወፍራምና በካልሲየም የበለጸገ የኖራ ድንጋይነት በዝግነት ይለወጣል። ግን ደግሞ የኖራ ድንጋይ አንድ ደካማ ጎን አለው። እሱም አሲድ ያሟሟዋል። በሚሊዮን በሚቆጠሩት ዓመታት ውስጥ አሲዳማው ዝናብ ከዘገምተኛው የምድር እንቅስቃሴ ወይም ቴክቶኒክ ፕሌት ሙቭመንት ጋር በመሆን ወደ ውስጥ እየገባ የተደመደመውን የኖራ ድንጋይ ይሸነቁራል። በተፈጠረው ሽንቁር ደግሞ ውሃ በመግባት ሽንቁሩን የበለጠ እያሰፋ ይህን የመሰለ በውስጡ ወንዞች ያሉት ዋሻን ለመፍጠር ችሏል። ሌላው ዋሻው መሃል ላይ የተፈጠረው የዋሻ ውስጥ ጫካ ነው። በአብዛኛው ዋሻ ውስጥ ጫካ አይፈጠርም። ምክንያቱ ደግሞ ተክሎች ለማደግ ከሚያስፈልጋቸው ዋነኛ ነገሮች መካከል አንዱ የፀሐይ ብርሃን ስለሆነ ነው። በዚህ ዋሻ ግን ከዚህ ቀደም በተፈጠረ የተፈጥሮ አደጋ ምክንያት ውሃ ሞልቶ ጣራውን ስላፈረሰው የፀሐይ ብርሃን ወደ ዋሻው መግባት ችሏል። ብርሃኑን ተከትሎም ይህን የመሰለ ጫካ ሊፈጠር ችሏል። ሰንዶንግ በጣም ትልቅ ከመሆኑ የተነሳ የራሱን የአየር ንብረት ስርዓት የፈጠረ ነው። በዋሻው የውስጠኛው ክፍልና በውጭው ጫካ መካከል ባለው የአየር ሙቀት መጠን ልዩነት ምክንያት ጭጋግና ደመና ከመሬት በታች ሊፈጠር ችሏል። እነዚህ ደመናዎች ከመሬት በታች በመቶ ሜትሮች ወደሚለኩ የዋሻው ክፍሎች በዝግታ ይንሸራሸራሉ። ባሉት ሽንቁሮች ሁሉ ዝናብ ወደ ዋሻው ውስጥ የሚዘንብ ሲሆን በክረምት ወቅት ከመሬት በታች ያሉት ወንዞች ሰፊውን የዋሻውን ክፍል በጎርፍ ይሞላሉ። ለዚህ ማስረጃ የሚሆኑት በየግድግዳው የሚሰቀሉት መገልገያ ዕቃዎች ናቸው። የሰንዶንግ ዋሻ ዝም ያለና ጭር ያለ ቦታ ሳይሆን ብዙ ነገር የሚከሰትበት ሕያው ዋሻ ነው። ሰንዶንግ ዋሻን ለጎበኘ ሰው በእጅጉ ከሚያስገርሙት ነገራቶች መካከል አንዱ ከተደረመሰው የዋሻው ጣሪያ ስር ያለው ነገር ነው። በቀደመው የቪዲዮ ክፍል እንደተገለጸው በዚህኛው የዋሻው ክፍል ልዩ በሆነ መልኩ የፀሐይ ብርሃን ወደ ዋሻው ወለል ይደርሳል። በዚህም ምክንያት ራሱን የቻለ ዝናባማ ደን ከመሬት በታች ተፈጥሯል። ቁመታቸው ከ40 እስከ 50 ሜትር የሚደርሱ ዛፎች በዚሁ ጫካ ውስጥ ይገኛሉ። ዛፎቹ በአይነታቸው ልዩዎች ናቸው። ረጅምና ቀጭን ሆነው ብርሃንን ለማግኘት የሚወዳደሩ ይመስላሉ። ሞሰስና አልጌ የሚባሉ ሳር መሳይ አጫጭር እጽዋት መሬቱን ይሸፍናሉ።
አፈሩም ደግሞ በሚያስደንቅ ሁኔታ ለም ሲሆን በሚሊዮኖች ለሚቆጠሩ ዓመታት በሌሊቶ ፍዳሪ ክምችት የበለጸገ ነው። ባዮሎጂስቶች በዚሁ የምድር በታች ጫካ ውስጥ ከ200 የሚበልጡ የእጽዋት ዝርያዎችና ወደ 60 የሚጠጉ የእንስሳ ዝርያዎች እንደሚገኙ አሳውቀዋል። ዝንጀሮዎችን ጨምሮ ነፍሳት፣ እባቦች፣ 50 እግሮች በዚህ ዋሻ ውስጥ ይኖራሉ። ይህም ሰንዶንግ በምድር ላይ ካሉት ዋሻዎች ዝንጀሮ የሚኖርበት ብቸኛው ዋሻ እንዲሆን አድርጎታል። ግዙፍ ስለሆነ ለእነዚህ ሁሉ ፍጡራን ምቹ መኖሪያ ሆኗል። ልምድ ያላቸው አስጎብኚዎች እንኳን በዋሻው ውስጥ ሲዘዋወሩ ከጥልቀቱ የተነሳ በዋሻ ውስጥ መሆናቸውን በተደጋጋሚ ይረሳሉ። በደን ከተሸፈነው አካባቢ ዞር ካልን ደግሞ ሰንዶንግ ዋሻ ወደ ድቅድቅ ጨለማነት ይቀየራል። ጨለማውን ተከትሎም የሁሉም ነገር ተፈጥሮ አብሮ ይቀየራል። አሶች አይን ሳይኖራቸው በየወንዙ ይዋኛሉ። ፌንጣዎችና ነፍሳትም ጨለማ ስለሆነ ከእይታ ይልቅ በሚፈጠሩ ትንዝለቶች ላይ በመተማመን በጭፍን ይንቀሳቀሳሉ። የዋሻው ትሎች ደግሞ የሚበሩ ነፍሳትን በሚያበሩ ሰማያዊ ሙጫ ክሮቻቸው ያጣበቁ ይመገባሉ። ይገርማል። ጨለማ ስለሆነ ከሁሉ በላይ መንሳሳለት አይን እንኳን አስፈላጊ ሆኖ አልታያቸውም። እዚህ ከሚገኙት ዝርያዎች አንዳንዶቹ ለሳይንስም አዲስ የሆኑ ናቸው። ቢያንስ 7 የሚደርሱ የእንስሳ ዝርያዎች በቅርቡ የተገኙና ከዚህ ዋሻ ውጪ ሌላ ቦታ የማይገኙ ናቸው። እዚህ ዝግመተ ለውጥ በሌላ ዋሻ ውስጥ ያላሳየውን ባህሪ አሳይቷል። ሰንዶንግ እስካሁን ከተመዘገቡት የዋሻ አፈጣጠሮች ያልተለመደው አይነት ሲሆን ልክ እንደ ጥንታዊ ቤቶች ስታላግማይት ከዋሻው ወለል ወደ ላይ ተቆልሎበታል። ስታላግማይቶች ግዙፍ የማዕድን ክምችቶች ሲሆኑ ለመፈጠር በጣም ብዙ ዓመታት ይወስድባቸዋል። ይህኛው ስታላግማይት ቁመቱ 80 ሜትር ሲሆን የዓለማችን ረጅሙ ስታላግማይት ነው። ቢያንስ ለ800,000 ዓመታት በማዕድን የበለጸገ ዝናብ ከጣሪያው ላይ የተንጠባጠበበት የቆየ ነው። በሌላኛው የዋሻው ክፍል ደግሞ ፋይቶካርስት የሚባሉ ብርቅዬ ቅርጾች አሉ። ፋይቶካርስቶች በድን ከሆነው የኖራ ድንጋይና በአልጌ፣ ሞሰስ፣ ረቂቅ ተህዋሲያንን ጨምሮ በህብረት የሚሰሩ ናቸው። በዚህ ላይ እነዚህ ቅርጾች ወደ ፀሐይ ብርሃን ተርታችተው ማደጋቸው ልክ ሕይወት ያለው ድንጋይ እንዲመስሉ አድርጓቸዋል። በአለትና በሕይወት መካከል ያለውን መስመር ያደበዘዙ ናቸው ማለት ይቻላል። ኬቭ ፐርልስ የሚባሉት የቴኒስ ኳስ የሚያካክሉት የማዕድን ኳሶች ለ100 ዓመታት ከተነባበሩ የማዕድን ድርብርቦች የተፈጠሩ ናቸው። በዚህ ዋሻ ውስጥ ሁሉም ነገር የዝግመታዊ ለውጥ ውጤት ነው። ምንም እንኳን ይህ ዋሻ በአይነቱ ልዩና ግዙፍ ቢሆንም እስከ እንደ አውሮፓውያን አቆጣጠር 2009 ድረስ ከሳይንቲስቶች ጋር ሳይተዋወቅ ቆይቷል። ይህ ዋሻ ለ3 ሚሊዮን ዓመታት ተፈጥሯዊ መልኩንና ጂኦግራፊያዊ ይዘቱን አስጠብቆ ኖሯል። ዛሬ ላይ በዚህ ዋሻ ውስጥ መግባትና መጎብኘት እምብዛም የማይፈቀድ ሲሆን በቡድን ሳይሆኑ ለብቻ መግባት የተከለከለ ነው። ለአሁኑ የተፈቀደለት አንድ የጉዞ ወኪል ሲሆን እሱም ጎብኚዎቹን ለማንሸራሸር ሳይሆን ለተፈጥሮ ጥበቃና ለምርምር ዓላማ ከሆነ ብቻ ነው። ያስተውሉ፣ ሰንዶንግ ከዋሻም በላይ ነው። ምድር አሁንም ድረስ ከአይምሮ በላይ የሆኑ ሚስጥሮችን መያዟን ማረጋገጫ ነው። ስለ ስነ ምህዳሮች ያለንን አመለካከት ይሞግታል። እንዴት ተፈጥሮ አካባቢውን ለመምሰል ራሱን እንደሚቀይር ወይም አዳፕት እንደሚያደርግ፣ እንዴት ትንሽ ከተማን የሚያክል ዋሻ ሳንደርስበት አፍንጫችን ስር ለብዙ ዓመታት እንደሚቀመጥ አስተማሪ ነው። ይህ ቦታ የኛ የሰው ልጆች አይደለም፣ እኛ ምስክሮቹ ብቻ ነን። ዘግይተን የደረስን ያለኛ ለብዙ ሚሊዮን ዓመታት የቆየውን ላለመረበሽ የምንሞክር። ከቬትናም ጫካዎች በታች ደመና አሁንም በድንጋዩ ዋሻዎች ውስጥ ይንሸራሸራል። ወንዞች አሁንም በጨለማው ውስጥ ይፈሳሉ። ዛፎች አሁንም የፀሐይ ብርሃንን ይጠቁማሉ። ሰንዶንግ ዋሻ አሁንም ሳይፈርስ ተፈጥሯዊ መልኩ ሳይቀየር ጀነን እንዳለ ከነሞገሱ ይኖራል።